አብርሃም ገረመው እባላለሁ። የደቡብ ሜጫ ወረዳ ልማት ጽሕፈት ቤት ስራ አስኪያጅ ነኝ። በ2018 በጀት ዓመት የሀብት አሰባሰብና የፕሮጀክት አፈጻጸም ስራችን በተመለከተ 2018 በጀት ዓመት ከባለፉት በጀት ዓመቶች ወይም ዓመታት ስንመለከት በችግር ውስጥ ሆነንም በርካታ ሀብት በርካታ ፕሮጀክት የፈጸምንበት ዓመት መሆኑን ያሳያል ማለት ከፈጸምናቸው ፕሮጀክቶችን አንፃር ስንመለከት። ስለዚህ በ2018 በጀት ዓመት በእቅድ ደረጃ እንደ ዞን የተሰጠን 7.3 ሚሊዮን አካባቢ ሀብት እንድንሰበስብ ነው። በዚህ የችግር ወቅት በዚህ ምናልባት እንደ ወረዳ ጠባብ ቀበሌዎች ያሉበት እንደመሆኑ መጠን 4 ሚሊዮን 90 ሺህ ከ50 ብር ሀብት ማሰባሰብ ችለናል። በ2018 በጀት ዓመት ይህ ሀብት ከተለያዩ አካላት የተሰበሰበ ነው። የመጀመሪያው ከአስተዳደር ምክር ቤት ለአልማ የተለያዩ የካፒታል ፕሮጀክቶችንም ስለምንፈጽም 2 ሚሊዮን የድጎማ በጀት ተደርጎልናል። ከዛ በመቀጠል ከመንግስት ሰራተኛው፣ ከአርሶ አደሩ፣ ከከተማ ነዋሪው፣ ከነጋዴውና ከተለያዩ ተቋማትም ጭምር ይህን ሀብት መሰብሰብ የቻልንበት አሉት 22 ወረዳዎችም በአይነትም በጉልበትም በሙያም ሀብት አሰባስበን 8ኛ ደረጃ ይዘን ያጠናቀቅንበት ዓመት ነው። በ2018 በጀት ዓመት የተለያዩ ፕሮጀክቶችን ለመስራት በእቅድ ደረጃ ይዘን ተነስተናል። እነዚህ ፕሮጀክቶች በሁለት ዘርፍ ነው፣ ከጤናና ከትምህርት ነው ፕሮጀክቶችን ስንሰራ የከረም ነው። ከትምህርት አንጻር 90 እና ከዛ በላይ ፐርሰንቱን ትምህርት ላይ እንዲፈስ ይፈልጋል። ከዚህ አንጻርም እንደወረዳ እሱን ያደረግንበት ነው የሚታየው። የመጀመሪያው የአዲስ ዓለም አንደኛ ደረጃ ትምህርት ቤት ነው። ንብረቴ ብዙነህ ሁለተኛ ደረጃ ትምህርት ቤት ነው። ንብረተኛው ፕሮጀክታችን ትምህርት ላይ አጉጋ አንደኛ ደረጃ ትምህርት ቤት ነው። ከትምህርት አንጻር የሰራናቸው መሰረታዊ ስራዎች እነዚህ ናቸው። ከትምህርት ላይ የተማሪዎችን ደብተር በማሟላት የተማሪዎችን የተለያዩ የሻንጣ ምናልባት አቅም ደከም ያሉ ተማሪዎችን ማገዝ የምንችልበት በዚህ ዓመትም ለተማሪዎች ወደ 20 ደርዘን ደብተር ገዝተን ያስረከብንበት ሁኔታዎች ነው ያሉ። ከዚህ አንጻር ትምህርት ላይ እነዚህን ፕሮጀክት መፈጸም የቻልንበት ዓመት ነበር። ከዚህ ዘመናት ወይም ወቅቶች ወይም ጊዜዎች አንጻር ሲታይ የተሻለ ብለን የገመገምንበት ነው ማለት ነው። ከጤና ስራችን አንጻር ከአልማም አንድ የትኩረት ኤሪያ ወይም የትኩረት መስኩ ጤና እንደመሆኑ መጠን 2 ፕሮጀክቶችን ለመስራት ሞክረናል። እነሱም ሙሉ በሙሉ የተጠናቀቁ ናቸው። የመጀመሪያው ይህ የመሃል ገነት ከተማ ፋርማሲ ነው። የመሃል ገነት ከተማ ፋርማሲ በመንግስትና በአልማ ትብብር በዚህ ዓመት ተጀምሮ 3 ወር ባልሞላ ወይም እስከ 4 ወር ባሉት ጊዜዎች ውስጥ የተጠናቀቀ ፕሮጀክት ነው። በዚህ በምታዩት በማያምር መልኩ ፕሮጀክቱን ለማጠናቀቅ በክተናል ማለት ነው። ሁለተኛው ከዛ በፕሮጀክታችን የናኒና ኦዲቶራል ፋርማሲ ነው። የናኒ ኦዲቶራል ፋርማሲ ተጀምሮ የቆየ ነገር ግን ሊጠናቀቅ ያልቻለበት ሁኔታ ነበር። በዚህ ዓመት እንደ ስራ አስፈጻሚም ውሳኔ ከተወሰነለት በኋላ እንዳልማ 700 ሺህ ብር በመመደብ ሌሎች የውስጥ ገቢ እንዲሁም ከተቋም አንጻር ጤና ጽሕፈት ቤትም በራሱ መንገድ ሀብት መድቦ ፕሮጀክቶችን ሙሉ በሙሉ ያጠናቀቅንበት ወቅት ነበረ። ከባለፈው ዘመን አንጻር ከጤናም ከትምህርትም አንጻር ስናየው እንደ ተቋም ምናልባት ካለንበት ችግርም አንጻር ስንመለከት መልካም ጅምር ያለበት ለወደፊትም የተሻለ መስራት የምንችልበት ሁኔታ ይፈጠራል ብለን እናስባለን። ከፕሮጀክቶቹ አንጻር ለአልማ ያለው እንትን ያን ያህል በጣም የወጣ ነው ተብሎ የሚታሰብበት አይደለም። ምክንያቱም ሁሉም የህብረተሰብ ክፍል መሳተፍ የሚችልበት ሁኔታ ሲፈጠር እንደ ተቋሙ ስኬት ማህበራዊ ኢኮኖሚ ችግሮችን መፍታት የምንችልበት ሁኔታ ስለሚፈጠር ህዝቡ በዚህ ልክ እንትኑን ወስዶ ወይም በትኩረት በመስራት አልማን ነገ ትልቅ ተቋም መሆን የሚችልበት ሁኔታ እንዲፈጠር የህዝቡን ማህበራዊ ኢኮኖሚ ችግር መፍታት እንዲችል ሁሉም የህብረተሰብ ክፍል መደገፍ የሚችልበት ሁኔታ እንዲፈጠር መልእክት ማስተላለፍ ፈልጋለሁ። ቀጣይ የተቋም ሰራተኞች ተቋማት በራሳቸው የሀብት ምንጭ ናቸውና ሁሉም
ርብርብ በማድረግ የአልማን የትኩረት መስኮች ማሳካት ተገቢ እንደሆነ ያሳያል። አሁን ከፕሮጀክት አንጻር እነዚህ ፕሮጀክቶች እንነጋገር እንጂ ሌሎች ፕሮጀክቶች ላይ እንሰራለን። የመልሶ ማቋቋም፣ የመልሶ ግንባታ፣ የችግር ውስጥ ያሉ ወገኖችን በመርዳት ረገድም እንደ ተቋም አቅጣጫ የወረደ ስለሆነ ከአሁን በፊት በ3 የትኩረት ኤሪያዎች ላይ ብቻ እንድንሰራ ነበር የሚገደድ፣ አሁን 2 ጨምረውበታል። ይህን ለማድረግ ማህበረሰቡ በሀብት መደገፍ ያስፈልጋል። ከፕሮጀክቶች አፈጻጸም አንጻር ግን ማህበረሰቡ በጉልበት፣ በአይነት፣ በሙያ እንዲህ መሰል በሆኑ ነገሮች መተጋገዝ የሚችልበት ሁኔታ ቢፈጠር ፕሮጀክቶችን በአጭር ቀን ማጠናቀቅ ይቻላል። ችግሮችንም በወቅቱ መፍታት የምንችልበት ሁኔታ ሊፈጠር ይችላል ማለት ነው። ከዚህ አንጻር ማህበረሰቡ በእነዚህ በሀብት ረገድ ፕሮጀክቱን ለመፈጸም ምንፈልጋቸው የሀብት አይነቶችን መደገፍ የሚችሉበት ኮንዲሽን እንዲፈጠር መልእክት እናስተላልፋለን። በጥቅል ግን እንደ ወረዳ ሀብት ከበርካታ የማህበረሰብ ክፍል እንሰበስባለን። ከአርሶ አደር፣ ከተቋም፣ ከነጋዴ፣ ከተወላጆችም ጭምር ሀብት በማግኘት ነው ፕሮጀክቶች መፈጸም የሚቻለውና ለደቡብ ሜጫ ማህበረሰብ ማስተላለፍ የምፈልገው መልእክት አንደኛ ሀብት ከነሱ ማምጣት የሚችሉበት ኮንዲሽን እንዲፈጠር፣ ልጆቻቸው ሌላ አካባቢ የሚኖሩ ልጆች ካሉም ደግሞ እነሱም ተወልደው ያደጉበት ተምረው የወጡበት አካባቢ እንደመሆኑ መጠን እንዲደግፉ፣ ከዛ በተጨማሪ ከዚህ ተወልደው አድገው ወደ ውጭ ሀገር ላይ ወይም ዲያስፖራ አካላት ስላሉ እነሱም ተቋሙን መደገፍ የሚችሉበት ምናልባት ተቋሙን ሲደግፉ ግዴታ በገንዘብ ብቻ ላይሆን ይችላል። በአይነት ሊደግፉ ይችላሉ፣ በጉልበት ሊደግፉ ይችላሉ። ምናልባት ከጉልበት አንጻር እዚህ ላይ ሊገኙ ስለማይችሉ በአይነት መደገፍ የሚችሉበት ሁኔታ ሊፈጠር ይችላል። በአይነት ስንል በቆርቆሮ መደገፍ ይቻላል፣ በሲሚንቶ መደገፍ ይቻላል፣ በተለያዩ የኢንዱስትሪያል ማቴሪያሎች መደገፍ የሚችሉበት ኮንዲሽን ስለሚኖር ቀጣይ እነዚህ የህብረተሰብ ክፍሎች እንደ ደቡብ ሜጫ አልማ ለውጥ ያምጣ ተብሎ ከታሰበ መደገፍ የሚችሉበት ኮንዲሽን እንዲፈጠር በቀጣይም ለዚህ ወረዳ ከአልማ አንጻር ኢኮኖሚያዊ፣ ማህበራዊ ችግሮችን አለ ችግሮችን መፍታት እንዲያመች ለሁሉም የህብረተሰብ ክፍል አልማን እንዲደግፍ መልእክት ማስተላለፍ ፈልጋለሁ።